ራሱን ቆርጠው በሰማዕትነት በገደሉት ጊዜ ተቆርጣ የወደቀች ራሱን በእጁ ይዞ 2 ምዕራፍ ወይም 2 ኪሎ ሜትር የሚሆን ርቀትን በመሄድ ደቀ መዛሙርቱ ባሉበት ቦታ ሲደርስ የቆመ በቀድሞ ሕይወቱ የግሪክ የፈላስፎች አለቃ የነበረና ፍልስፍናው ከቅዱስ ጳውሎስ ትምህርት ጋር በተስማማለት ጊዜ ያመነ በአቴና ሀገር ኤጲስቆጶስ ሆኖ ተሹሞ ወንጌልን የሰበከና ብዙ ድርሳናትን የደረሰ ሊቁ አባት ሰማዕቱ ቅዱስ ዲዮናስዮስ ዛሬ ጥቅምት 6 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም በጸሎታቸው ሙታንን እያስነሱ አጋንንትን እያሳደዱ እጅግ ብዙ የሆኑ ድንቅ ተአምራትን እያደረጉ ወንጌልን የሰበኩ የወይራ ዛፍ ተክለው በአንድ ቀን በቅሎ ትልቅ ዛፍ የሆነላቸውና ከቅርንጫፉ እየቆረጡ በማንደድ ለማዕጠንት የተጠቀሙበት የኢትዮጵያው ንጉሥ አጼ ካሌብ ወደ ናግራን ሀገር ሄዶ የክርስቲያኖችን ደም ሲበቀል በጦርነት ላይ በደመና ሆኖ ጠላትን እያሳደዱ የተራዱትና ዓለምን ንቆ በመነነ ጊዜ ያመነኮሱት ለ45 ዓመታት ሳይተኙና ሳይቀመጡ 5 ክንድ ቁመት ባላት ዋሻ ውስጥ ቆመው የጸለዩ ወደ ሀገራችን ከመጡ ከተሰዓቱ ቅዱሳን ወይም ከ9ኙ ቅዱሳን አንዱ የሆኑት ታላቁ አባት አባ ጰንጠሌዎን ዘጾማይት ዛሬ ጥቅምት 6 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዲዮናስዮስና በአቡነ ጰንጠሌዎን ጸሎት ይማረን ይቆየን።